እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶኝ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረግኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሽው በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ ኧረ ፈጣሪ ለእኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ ያደርጋል አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ነበር። እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። ኧረ አልሐምዱሊላህ እኔ እዚህ ደረጃ የደረስኩት ብቻዬን ነው። አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምራለሁ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ፣ እጀምራለሁ። ከበፊቱ የተሻለኝ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት፣ እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ እየደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። እኛ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13,000 ህዝብ ፎሎ አርጓት፣ ሱሱዬን ፎሎ አርጓት። በዚሁ አካውንት ነው ስራዋ የምትቀጥለው። የተሻለ ሀገር ትመጣለች፣ ትሰራለች። እኛ ከጎኗ እንቆማለን። እየሰራች ህይወቷ የተሻለ ቦታ ትደርሳለች። ገባች? ከዛ ቦታ ላይ ባትወጣ ህይወቷ መቼም አይቀየርም። እዛ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት እድሜ ልኳን እየተሰቃየች ህይወቷ ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ ሱሱ፣ እመኝኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም በጤና አረ አቡዬ፣ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች፣ በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄ። እና አሳረፈችኝ። በቃ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ በቃ አሳምራ አብወነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው፣ የኔ ልጅ ነው የምትለው እሷ ሲጀመር። ገባሽ? እና በጣም ተንከባክባልኝ። ልጅ አላት እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ብስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖረኝ ኖሮ ልጄን ምን ይውጠኝ ነበረ? እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አይባ አንድ እብድ አበሻ መታ እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያልኩት። አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይ ልጅቷ ሀብታለች እኮ በጣም ቤተሰቧን እናመስግናት። አክስትየውን ካለሽ እዚህ ፍላወር ነው እሷ ናት። ቡቡዬ ነው የሚለው። የት አለ ልቤ? ያው እየላከች ነው ቡቡዬ፣ አበባ የላከች ቡቡዬ የሚለው አካውንት እሷ ነው።
ቡቡዬ ላቭ 44 አዎ ያንቺና የቤቢ ፕሮፋይል ነው። አዎ ይታለች። አቡዬ እንዴት ነሽ? ሰላም ውዴ፣ እንዴት ነሽ? ደህና ናችሁ? አለን። ሰላም ነሽ እማ? እግዚአብሔር ይመስገን። ሁላችሁ ሰላም? ሁላችንም ሰላም ነን ውዴ። የዚና እናት ነኝ። የልጅሽን ወይኔ ልጅ ጨረቃዬ፣ ወይኔ አባት عم بشوف تيك توك امي عم تشوفي تيك توك؟ شفتها لحبيبه؟ لا لا حبيبه انا بحبك كثير. حبيبي كيفك يا روحي انت يا عمري؟ وش كيف قلت لك تعي حكيمه سمينة؟ لا كيفي؟ نعم ماما نعم اشتقت لك انا كثير، اشتقت لك مامي. أنا كويس اشتقت لك. ليش ما عم تيجي لعندي؟